አሁን በአገራችን በተለያዩ ወቅቶች በብሔራዊ ደረጃ የሚዘጋጁ ዝግጅቶችም ሆኖ በዓለም አቀፍ ደረጃ የምንሳተፍባቸው መድረኮች ላይ ወክለው የሚቀርቡት የሁሉም ብሔር ብሔረሰቦችና ህዝቦች አባላት ናቸው። በሁሉም ክልሎች ያሉ ባህሎች፣ ሙያዎች፣ ውበቶች፣ የተፈጥሮና ሰው ሰራሽ ቅርስና ሀብቶች ወዘተ በርካታ መሆናቸውን የሚያሳዩና ወደ አደባባይ የሚያወጡ ሁኔታዎች እየተስተዋሉ ነው። ቹና ኦቦክ ትባላለች። የጋምቤላ ክልል ተወላጅ ስትሆን የአኝዋክ ብሔረሰብ አባል ነች። በ2001 በተደረገው የወይዘሪት ኢትዮጵያ ውድድር አንደኛ በመውጣት የክብር አክሊል ደፍታለች። ሚስ ኢትዮጵያ 2009 እስካሁን ድረስ ኢትዮጵያ ለሌላ ሀገር በዚህ ምንድነው በአገራችን ውስጥ ሳይሆን ብቻ በአለም ደረጃ ኢትዮጵያ ስትባል ምን አይነት ከለር ነው የምትታወቀው? እና ሰው የሚገምተው ሁሌ የሆነ ምንድነው ላይት ከለር ነው የሚታወቀው እና ጥቁር አይነት የኔ አይነት ከለር እንዳለ አይታወቅም ነበር ኢትዮጵያ ውስጥ። ስለሱ ሊሆነ ማሳወቅ ፈለኩኝ ከሁሉም ክልል ውብ ህዝብ እንዳለ እና እሱን ለማሳወቅ ፈልጌ ነው የገባሁት። ናሚቢያ ሜጂም ሲቀበሉኝ ማለት ነው ሚስ ኢትዮጵያ ስትባል የጠበቁት ሌላ ነበር። ያው ግን ፎቶዬ ነበር በዛ አወቁኝ። ግን እንዴት how come ኢትዮጵያ has this kind of color እያሉ ነበር እና እኔ ከሄድኩ በኋላ ብዙ ጥያቄ አቀረቡልኝ። ኢትዮጵያ እኮ እስከዛሬ ድረስ ስለ ኢትዮጵያ ሲወራ ላይት ከለር ነው እና እናንተ ማላችሁበት እውነት አንቺ ከዛ ሀገር ነሽ ይሉኛል። ስለዚህ እኔ ዋናው እንደዚህ ሚስ ኢትዮጵያ ያሸነፍኩበት ምክንያትና የተሳተፍኩበት ምክንያት ይሄን ለማሳወቅ ነው አልኩ። እና ኢትዮጵያ አንድ ከለር ብቻ አይላትም ቡኒም ጥቁርም ሁሉም አላት አልኩኝ እና በጣም ነው የተገረሙት። በከተሞች ብቻ ተወስኖ የቆየ የቁንጅና ውድድር አሁን የበርካታ ብሔር ብሔረሰቦችንና ህዝቦችን ባህላዊ ሴቶችና ውበት ለማስተዋወቅ በዚያም የቱሪዝም አድማሳችንን ለማስፋት ጥረቶች ተጀምረዋል። ብሔር ብሔረሰቦችና ህዝቦች ማንነታቸውን የማስተዋወቅ እድል ሲያገኙ የኢትዮጵያዊነት ውበት በዚያ ይኖራልና ኢትዮጵያዊ መሆን ራሱ ለኔ ውበት ነው። ራሱ የቻለ አንድ ውበት ነው። ኢትዮጵያዊ መሆን ደግሞ ኢትዮጵያ ስትባል ትርጉማ ራሱ ያው የጥቁር ህዝብ አገር ናት። ስለዚህ ኢትዮጵያ ልዩነታችን ውበታችን የምትለው ነገር ራሱ ምንድነው ብዙ ህዝብ ይዛ ነው የምትገኘው። ብዙ ባህል የተለያየ ባህል አለ። የተለያየ ብሔር ብሔረሰብ ነው ያለን። የተለያየ አመጋገብ፣ የተለያየ አለባበስ በባህል ጊዜ ባለባበሳችን እንዴት እንደምንደምቅ እና ይሄ ሁሉ ምንድነው ይሄ ሁሉ ልዩነት ዞሮ ምንን ያንጸባርቃል? የኢትዮጵያን ውበት አንድ ላይ ይዞ ይገኛል።